ሰላም እንዴት ናችሁ? ዛሬ ሳይንስ የጠፈርን ጥልቀትና ከባህር በታች መመርመር ቢችልም አሁንም ድረስ ፈጽሞ ሊደርስባቸው ያልቻላቸው ትልልቅ ምስጢራቶች አሉ። ከብዙዎች አንዱ የእኛ አእምሮ ነው። ሳይንስ ሊፈታቸው ያልቻላቸው ሶስት አስገራሚ የአእምሮ እውነታዎችን ነው ማቀርብላችሁ ማለት ነው። አንደኛ የንቃተ ህሊና ምስጢር ነው፣ ኮንሽስነስ። ሳይንቲስቶች አንጎላችን እንዴት እንደሚሰራ ቢያውቁም እኛነታችንን የማወቅ የመውደድ ወይም የመደሰት ስሜት ከእነዚህ ስጋዊ ሴሎች ውስጥ እንዴት እንደሚፈልቅ ሊያብራሩ አልቻሉም። ይህ በሳይንሱ ዓለም ዘ ሃርድ ፕሮብለም ኦፍ ኮንሽስነስ ይባላል። ሁለተኛው የህልም እና ይቅርታ የንዑስ ንቃተ ህሊና ሰብኮንሽስነስ፣ ለምን እንደምናልም ወይም በንዑስ ንቃተ ህሊናችን ውስጥ የተቀበሩ ጥልቅ ስሜቶች እንዴት የዕለት ተዕለት ባህሪያችንን እንደሚገዙ ሳይንስ አሁንም ሙሉ በሙሉ አያውቀውም። ሶስተኛ ዘ ፕላሴቦ ኤንድ ኖሴቦ ኢፌክት ነው። ዘ ፕላሴቦ ኢፌክት ማለት መድኃኒት ያልሆነ ነገር፣ ለምሳሌ ከስኳር የተሰራ ክኒን ፈዋሽ ነው ተብለን ስንወስድ አእምሯችን በማመኑ ብቻ ሰውነታችንን በተአምር ይፈውሳል። አእምሮ ማመኑ ብቻ እንዴት አካላዊ ኬሚስትሪን እንደሚቀይር ሳይንስ ሚስጥሩ አልተፈታለትም። ሌላው ኖሴቦ ኢፌክት ነው። በተቃራኒው ደግሞ ይህ ነገር ይጎዳል ሲባል ብቻ ሰውነት መታመም ይጀምራል። የሰው ልጅ አፈጣጠር ግን በጣም ይገርማል። ፎሎ አድርጉኝ። ክፍል 2 ይቀጥላል። አመሰግናለሁ።